ሰላም ጤና ይስጥልኝ። ዛሬ ሰሞኑን በኮሜዲያን እሸቱ መለሰ እና በቲክቶከሯ ባምቢ ሃና ግዴ መካከል የተፈጠረውን ትልቅ የሶሻል ሚዲያ ውዝግብ በዝርዝር እንመለከታለን። ጉዳዩ እንዴት ተጀመረ? እሷስ ምን መልስ ሰጠች? የሕዝቡስ አስተያየት ምን ይመስላል? የሚሉትን ነጥቦች ዳሰናል። የውዝግቡ መነሻ የእሸቱ ቪዲዮ። ኮሜዲያን እሸቱ በዶንኪ ቲዩብ ቻናሉ ላይ ባለጌን ካሳደገ የገደለ ጸደቀ በሚል ርዕስ አንድ ቪዲዮ ለቀቀ። በቪዲዮ ላይ ስም ባይጠቅስም በቲክቶክ ላይ አነጋጋሪ የሆኑ ባህሪዎችን የሚያሳዩ ሰዎችን ተችቷል። በተለይም ባለ ሀብት ባገኝ አልምርም የሚሉ ንግግሮችን የሚያዘወትሩ ሰዎችን ኮንኗል። በክለብና በጭፈራ የሚያድሩ ሰዎች፣ ጠዋት ላይ ደግሞ የቤተ ክርስቲያን የነገዳማት ማስታወቂያ ሲሰሩ ማየት ለታዳጊዎች የተሳሳተ ግንዛቤ ይሰጣል ሲል ተከራክሯል። ቤተ ክርስቲያን እንዲህ አይነት ሰዎችን ተወካይ አድርጋ ለገቢ ማሰባሰቢያ መጠቀም የለባትም የሚል ጠንከር ያለ መልእክት አስተላልፏል። የባምቢ ሃና ግዴ ምላሽ። ባምቢ በእሸቱ ንግግር እጅግ መቆጣቷን በቪዲዮ ገልጻለች። ዋና ዋና ነጥቦቿም እሸቱ ቤተሰብ የለሽም ስዳደግነሽ በማለት ቤተሰቦቿንና አስተዳደጓን መንካቱ እንዳሳዘናት ገልጻለች። ከእሸቱ ቤተሰቦች ጋር የቀድሞ ትውውቅ እንዳላቸውና ወንድሟም እሸቱ ቻናል ላይ ቀርቦ እንደነበር በመጥቀስ የአይኔ ብሌኖች ካላቸው ቤተሰቦቿ ጋር መጣላቱን እንደማታዝንበት ገልጻለች። የገዳማት ማስታወቂያ ሰራት መቆየቷንና እሱ ሊመክራት እንደማይገባ ተናግራለች። ባለ ሀብት ፈልጋለሁ ማለቷ መብቷ እንደሆነና ይህም በመጽሐፍ ቅዱስ እንደማይከለከል ተከራክራለች። የሕዝቡ አስተያየት። ጉዳዩ ማህበረሰቡን ለሁለት ከፍሏል። እሸቱን የሚደግፉ የሃይማኖት ተቋማት ተክለሰውነታቸው ከማህበራዊ ሚዲያ ስነ ምግባር ጋር የማይጣጣሙ ሰዎችን መጠቀም የለባትም፣ የእሸቱ ትችት ተገቢ ነው ይላሉ። ባምቢን የሚደግፉ ኃጢአት የሌለበት ሰው ድንጋይ ይወርወር በሚል እሸቱ ሴት ልጅ ላይ እንዲህ አይነት ዘመቻ መክፈቱና ቤተሰቦቿን ማንሳቱ ዲስሪስፔክት ነው፣ በግል መንከር ሲችል ለዩቲዩብ መሸቂያ ተጠቀመበት ሲሉ ይተቻሉ። ማጠቃለያ። የቪዲዮ አቅራቢ መጨረሻም ላይ የሶሻል ሚዲያ ውዝግቦች ብዙ ጊዜ በአደባባይ መሆናቸው ነገሩን እንደሚያወሳስቡ ጠቅሶ ጉዳዩን ሚዛናዊ በሆነ መንገድ ለማቅረብ መሞከሩን ገልጿል። ተመልካቾችም በጉዳዩ ላይ ያላቸውን አስተያየት እንዲሰጡ በማጋበዝ ቪዲዮ ይጠናቀቃል።